ሌዋታን ማለት ትሰራለህ ትደክማለህ ግን ፍሬያማ እንዳትሆን የሚከለክል ሌዋታን ማለት ሱቅ ክፍት ነው ካንተ ሱቅ ግን የሆነ ነገር እንዳይሰራ የሚከለክል እግዚአብሔር እንዲህ ብሎ ነው ዛሬ ይገላሃለሁ አለ ዛሬ ይገላሃለሁ አለ በረከትን የበላ ዛሬ ተበላ ዝም ብሎ ያለፈ የሚዝት መንፈስ ዛሬው ሙስኩም በርታታ አሩሰ ከመሄንዱራ ተስፋ በእግዚአብሔር ቤተክርስቲያን ላይ ቁጭ ብለህ ተስፋ የምትቆርጥ ከሆንክ ሞተሻል የተባለ ሴት አለሽ ሞታል የተባለ ሰው አለ የሱ ጉዳይ አለቀለት ያሉ ሰዎች አለ እነሱ ድግስ ላይ አንተ ትከብርበታል ሌዋታናቸውን ዛሬ ይቀጣል ሌዋታን ይቀጣል በሉ አቤት 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 ትንቢተ ኢሳይያስ ምዕራፍ 27 ቁጥር 1 እንደዚህ ይላል በዚያም ጊዜ እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን በጠንካራ በታላቅም በብርቱ ሰይፍ ይቀጣል በባህር ውስጥ ያለውን ዘንዶ ይገድላል ቹኩማካቱን አንኖ ያጥራኒ እግዚአብሔር ይገላል በሉት አለው ብሎ የሚፈክር ካለ እስክትወጣ ነው ኤው ሞቶ ታገኘዋል አለው ብሎ አንገት ቀና የሚያደርግ እግዚአብሔር ገሎ ታገኘዋላችሁ ጠላቴ ሞቷል በሉት ጠላቴ ወድቋል በሉት በዚያም ቀን ማለት ይጅዝሽ ቀናት በዚያ ቀን ማለት ዛሬ ቀናት በዚያ ቀን ማለት አንገት ቀና ምልበት ቀን ነው ከዚህ ስትወጣ እንዲያትልም ቀና ምለ መርት ጀምራል ከዚህ ስትወጣ እንዴት አልፋለሁ አትልም ይሁን የምታልፍበት ይታያል የምትኖርበት ኑሮ ይታያል በረከት ያዘ ሰው አይቆዝም በረከት ያዘ ሰው አያዝንም በረከት ያዘ ሰው ተስፋ አይቆርጥም በረከት የጨበጠ ሰው ብቻ በደማመን ይላል በረከት የምታገኝበት ፕሮግራም ካልክ በቃ እጂው ላይ ገብቷል ኢየሱስ ጌታ ሌዋታን ማለት የራሱ ያልሆነው ያልዘራበት ያላጨደበት ያንተ ነገር መብላት የሚፈልግ ማለት ነው ሌዋታን ልጆችን ጉርሻ መብላት መነጠቀም የሚፈልግ ሌዋታን ማለት ትሰራለህ ትደክማለህ ግን ፍሬያማ እንዳትሆን የሚከለክል ሌዋታን ማለት ሱቅ ክፍት ነው ካንተ ሱቅ ግን የሆነ ነገር እንዳይሰራ የሚከለክል እግዚአብሔር እንዲህ ብሎ ነው ዛሬ ይገላሃለሁ አለ ዛሬ ይገላሃለሁ አለ ቤትን ባዶ ያደረገ ክስን ባዶ ያደረገ ኑሮን ባዶ ያደረገ ትሰራለህ ምትለብሰው አያምርም ትሮጣለህ ምታረጊው አያምርም ትደክሚያለሽ ምሰሪው ስራ አያምርም እግዚአብሔር እንዲህ ብሎኛል ከዚህ በኋላ ውበት የሚያመጡ ሰዎች አሉ አለ በረከታቸውን የሚያገኙ ሰዎች አሉ አለ የሆነ ሳይለብሱ የሆነ የሚያምራችሁ ሰዎች አሉ አለ because ያልሞተ ሌዋታን አለ እግዚአብሔር ዛሬ ይገላሃለሁ አለ አንተም አብረ ለብሰ ሌዋታንም አስፋልት አንድ ለሁለት አትረማመዱም እግዚአብሔር እንዲህ ብሎኛል አንተ ትሄዳለህ እሱ ግን የተቀበረ ይሄዳል አንቺ ትሄዳለሽ እሱ ግን የሞተ ይሄዳል አንተ ትሄዳለህ እሱ ግን ተስፋ እየቆረጠ ይሄዳል ዛሬ አንድ ሰው አሜን ሲል ይሆንለታል እስጩ ሌዋታን ሞተ ይበሉት ዘንዶ ቀላቢ ዘንድሮ ካንተ ጋር አብሮ አይኖርም እባብ ቀላቢ አብሮ አይኖርም የሆነ ነገር የሚሰራ አብሮ አይኖርም የሆነ ነገር የሚዋርት አብሮ አይኖርም ቢሾፕቱ ላይ የሚሰራ አብሮ አይኖርም ዱካም ላይ የሚሰራ አብሮ አይኖርም ስናማዋሽ የሚሰራ አብሮ አይኖርም እግዚአብሔር አንድን ዘንዶ ይቀጣሃል የሚበላ ይቀጣሃል ቢዝነስን ያዘ ይቀጣሃል ይቀጣል ብቻ ሳይሆን ይገላል ይሄው ቃሉ ነው ያለው ነው አይደለም ቃሉ ነው ቅዱስ ቃሉ ነው ያለው because በረከትን የምትቀበልበት ጊዜ ደርሷል በረከትን የምትቀበልበት ጊዜ ደርሷል ከሰላም ጋር የምትጨባበጥበት ጊዜ ደርሷል ከረፍት ጋር የምትጨባበጥበት ጊዜ ደርሷል ከደስታ ጋር የምትጨባበጥበት ጊዜ ደርሷል ሐዘን ወደ ቤት አይገባም አሜን ብትል ይሆንልሃል ችግር ወደ ቤት አይገባም ጥያቄ ወደ ቤት አይገባም የሚከብድብ ነገር አታገኝም ወገቤ አትልም ከዚህ በኋላ ጨጓራ አትልም ከዚህ በኋላ እግዚአብሔር እንዲህ ባላል ሌዋታንን ይቀጣሃለሁ አለ ሌዋታንን ይቀጣሃለሁ አለ ልተንብይባችሁ በጌታ እጅን ከፍ ብታደርግ ይሆንልሃል ነገርን ያዘ ዛሬ ለቆይ ይሞታል ብዙዎቻቸው ይሰራሉ ኦፎልኩት በጌታ ይባርካችሁ ብዙዎቻችሁ ይሰራሉ ብዙዎቻችሁ ያገባሉ ብዙዎቻችሁ ይኖራሉ ብዙዎቻችሁ ያከማቸው ግን ፍሬ የላችሁ ልተንብይ ፍሬን የበላ ዛሬ ተበላ ልተንብይ እግዚአብሔር ምስክሬ ነው ፍሬህን የበላ ፍሬሽን የበላ ዛሬ ተበላ ልድገም እግዚአብሔር ምስክሬ ነው በረከትን የበላ ዛሬ ተበላ
ስማኝ ፓተና ጊዲ ቦችዳገ ጠልሽን ባኖዳስ አልገባም ቻይንኛ ነው ያወራው በኋላ ታስተረጉማል ስማኝ ፓተና ጊዲ ቦችዳገ ያው ሐላይ ተጻፈና ያዝ እግዚአብሔር ምስክር ነው አይረባም ብሎ የነኩ ሰዎች እያፈሩ አንተ ትሄዳለህ ቆይ የሱ ጉዳይ ዘንድሮ በዚህ ምንድነው የካትናው ከየካቲት 30 አያልፍም 27 ነው 3 ቀን የቀጠሩ ሰዎች እያሉ አንተ ገና 30 ዓመት ትኖራለህ ገና 40 ዓመት ትኖራለህ ገና 50 ዓመት ትኖራለህ አንተ እግርን ያሰረ ሌዋታን ዛሬ ሲበጣጠስ አይቻል እግርን ያሰረ ሌዋታን ዛሬ ሲበጣጠስ አይቻል በረከትን ያዘ ሌዋታን ዛሬ ሲመታ አይቻል አንተ እየቀለዱ አልፈት ይላል ስማይ ጌታ ይባል አንተ ስላንተ የማረት ያው በግም ያመጣ ካለ ሳይብለ ብድግ አድርገውና ረድ አድርገ ብላ እግዚአብሔር ምስክር አሁን እያዩ የሚኖሩ ሰዎች አይቻሉ እያዩ ያው ጠላት እያየ ማጣት እያየ ችግር እያየ ምን እግዚአብሔር ምስክር ነው 2000 ዓመት ጀምሮ አንድ ብር ደሞዝ የለም ጫባጣው ተነጥሮስ እግዚአብሔር ምስክር ነው ቀኝችን ብድግ ብታደርግ ይኸውልህ ሰማያዊ ውበት ይፈስብሃል አንተ የለበስኩት የክትፋው ውበት እንዳይመስል የቁርጥ ውበት እንዳይመስል ሰማያዊ ውበት በኢየሱስም ለብሻል አሁን በአንድ ላይ መፍሰስ ጀመረ በአንድ ቤት ላይ መሆን ጀመረ ስንት ሰው ለሞት እየዛተ ስንት ሰው የሌለና ያለው ስም እየለጠፈ በህይወት ኖርኩ መሰለኝ ስንት ሰው ደረጃ ሞቷል ያለ ስንት ሰው ስለኔ ሞት እየጠበቀ ያልፍም ኖርኩ መሰለኝ ዛሬ አንድ ተረኛ ሰው አለ ሞተሻል የተባለ ሴት አለሽ ሞታል የተባለ ሰው አለ የሱ ጉዳይ አለቀለት ያሉ ሰዎች አለ እነሱ ድግስ ላይ አንተ ትከብርበታለህ የሷ ጉዳይ አበቃለት ባሉ ጉዳይ ሰዎች እያዩ አንተ ግን ትነግስበታል ለዋታን ለዋታን ቢሾፍቱ መጥቼ እንጋሎታም አንድ መንፈስ ሞቷል ስማኝ ነገ በስልክ አይደለም ሰማው አንተ በአይን ታየዋል በስልክ አይደለም ሰማው በአይን ታየዋል ዝም ብሎ ያለፈ የሚዝት መንፈስ ዛሬው ሙስኩም በርታታ ሩሰ ከመሄንዱራ ሩሳ ካቲተታይ አንተ ትባረራለህ ሙርሶች ይያሉ ተባረው አንተ ተነግስባታል ቆይ ግድ የለም ስፍራ ይለቃሉ የሙርሶች እየጠበቁ አንተ ግን ትኖራለህ እነሱ ስፍራ ይለቃሉ ከዚህ ይለቃሉ ካሉ አንተ ሰፋት አንድ ቀን ይስሐቅ ላይ እንዲህ ተነሱ ይስሐቅ ላይ ኢየሱስ እንደሳ እንዲህ ብሎ ተነሱ ራእይ ያየሰው አለ እግዚአብሔር የተናገረው ሰው አለ በነቢይ በተለያዩ ቋንቋ እግዚአብሔር ያወራችሁ ሰዎች አለ በሰዎች ሆነ በእናንተ ያወራችሁ ሰዎች አላችሁ ከዛ ቦታ ምንጭ መፍለቅ ጀምሯል አንቺ ረስተሽ ልትወጥ ትችላለህ ዛሬ ከ10 ዓመት በፊት የሰማሽው ዛሬ ከ20 ዓመት በፊት በልጅ ሆነሽ የሰማሽው ነገር እግዚአብሔር ዛሬ በሕይወትሽ ላይ የሚፈጸምበት ጊዜ መጥቷል ምንጭ ነበር ያለ ሲቆፍር ምንጭ ምን ሆነ ወጣ ገሬዳኞች መጡና የኛ ነው ተከራከሩ ክርክር ያለበት የኔ አይደለም ማለት እልፋለ አሁንም የኛ ቋስ ቆፈረ አሁን ሲቆፍር አሁንም ተጣሉ እንደ ጥል ያለበት ራእይ የለም ማለት አንተ ክርክር ያለበት ራእይ አይሰራም ጥል ያለበት ራእይ አይሰራም እልፍ ማለት አለበት አጠገብ ያለው ነገር ከሆነ እልፍ ባለስ አትጣላ በለ አትከራከር በለ ሰው በዘድ ምጡ በጎሳ ምጡ በብሔር ምጡ በምን ምጡ አንተ እልፍ በል ደጅ ተዘጋጅተልሃል
ሳምበዲ አሜን በል እባክህ። ደጅ ተዘጋጅቶልሃል። ሰዎች በዚህ ከመጡ አንተ ወደዚህ ልፍ በል። ሰዎች እዚህ ከመጡ እዚህ ጋር ልፍ በል። ነገር በጎሳ አይደለም የሚሰራው። ነገር በብሔር አይደለም የሚሰራው። ነገር በፈረንጅ አይደለም የሚሰራው። ነገሩ በአበሻ አይደለም የሚሰራው። በራእይ ይሰራ። ራእይ ያለው ሰው አለ ወይ? ዛሬ ነገር የሚሰራበት ጊዜ ደርሷል። ራእይ ያለው ሰው አለ ወይ? ዛሬ ሕይወት የሚሰራበት ጊዜ ደርሷል። እየተከራከራችሁ ጊዜ የምትባክኑ ሰዎች፣ እየተጣላችሁ ጊዜ የምትባክኑ ሰዎች፣ የሆነ ሰው ጋር ቢሮ መጥቶ እናንተን ሲያዋሩ የምትባክኑ ሰዎች፣ የሆነ ቢዝነስ ላይ እሷ ቆንጆ ነው የኔ ተዘጋ የምትሉ ሰዎች፣ አናቱባ ሉካንዳ ዙራ እልፍ ስልፍ በሉት ስበሉ እልፍ በሉት። እልፍ ስትሉ ምን መጣ? ሮቦት መጣ። ምን ተሰመጣ? በቃ አንተ በጌታ ቀኝችን ብትካርክ እግዚአብሔር ምስክር። ተስፋ አትቆርጥም። ተስፋ የሚያስቆርጥ ቅባት ያገኛል። አንቺ አይደለሽ ተስፋ የምትቆርጥ። የሆነ ሰው በአንቺ ምክንያት ተስፋ ይቆርጣል። የሆነ ሰው በአንቺ ምክንያት ተስፋ ይቆርጣል። እኔ ተስፋ አልቆርጥም። ዘንድሮ ሰው አለ እዚህ ቤት ሰው አለ ተስፋ የሚቆርጥ ዝም ይበለው። ተስፋ በእግዚአብሔር ሄሎ ወይስ እንካት ተስፋ በእግዚአብሔር ተስፋ በእግዚአብሔር ቤተ ክርስቲያን ላይ ቁጭ ብለህ ተስፋ የምትቆርጥ ከሆንክ እግዚአብሔር እንዲህ ብሎኛል። ዘንድሮ በረከት ከሚበሉ ሰዎች ጋር አብሮ አትቀጥልም። ይሞታሉ። የሚሞት ሰው የለም፣ መንፈስ ግን አለ። ይሞታሉ። እኔም ሊገል የመጣው ሰው የለም፣ ግን ሊገል የመጣው መንፈስ አለ። ዛሬ እግዚአብሔር ያንን ይገላሃለሁ አለ። አንተ ወጣለው ስለሚከለክል ዛሬ ተመታ። ቢዝነስን ያዘ ዛሬ ተመታ። በረከትን ያዘ ዛሬ ተመታ። ፋይናንስን ያዘ ዛሬ ተመታ። እኔ ከሰው ጋር ጉዳይ የለም፣ ግን ከአንድ መንፈስ ጋር ጉዳይ አለ። የሆነ ያንተ ነገር ያዘ ፈታ አርጉ። እግዚአብሔር ምስክር ፈታ አርገው እግርን እግዚአብሔር ምስክር። ከዚህ በኋላ ከአሳሪው ጋር አትቀጥልም። ከአሰሩ ጋር አትቀጥልም። የማታውቁ ደጆች ይከፈቱልሃል። ለአንድ ሰው ተናግሬያለሁ። ለአንድ ሰው አውርቼዋለሁ። የማታውቁ ደጅ ይከፈትልሻል። የማታውቁ ደጅ ይከፈትልሃል።